አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 18 ጀምሮ አንብበን ጸልየን እንቀመጣለን። በኢየሱስ ስም አነባዋለሁ። ልጆች ሆይ ይህ የመጨረሻው ሰዓት ነው። እንደሰማችሁትም የክርስቶስ ተቃዋሚ ይመጣል። አሁን እንኳን ብዙ የክርስቶስ ተቃዋሚዎች መጥተዋል። የመጨረሻው ሰዓት እንደሆነ የምናውቀው በዚህ ነው። የማነበው በአዲሱ መደበኛ ትርጉም ነው። ምናልባት ለወጥ ካለባችሁ ቁጥር 19 ከኛ መካከል ወጡ፣ ይሁን እንጂ ከኛ ዘንድ አልነበሩም። ከኛ ወገን ቢሆኑማ ኖሮ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉም ከኛ ወገን እንዳልነበሩ ይታወቅ ዘንድ ከኛ ተለዩ። እናንተ ግን ከእርሱ ከቅዱሱ ቅባት አላችሁና ሁላችሁም እውነትን ታውቃላችሁ። እኔ የምጽፍላችሁ እውነትን ስለማታውቁ አይደለም፣ ነገር ግን እውነትን ስለምታውቁና ከእውነት ምንም ውሸት ስለማይወጣ ነው። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ሐሰተኛ ማን ነው? ይህ አብንና ወልድን የሚክደው የክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ የለውም፣ ወልድን የሚያምን ሁሉ አብም አለው። ከመጀመሪያ የሰማችሁት በእናንተ ውስጥ ይኑር። ከመጀመሪያ የሰማችሁት በእናንተ ውስጥ ቢኖር እናንተም በወልድና በአብ ትኖራላችሁ። ይህ እርሱ የሰጠን ተስፋ የዘላለም ሕይወት ነው። ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ። እናንተ ግን ከእርሱ የተቀበላችሁት ቅባት በውስጣችሁ ይኖራልና ማንም እንዲያስተምራችሁ አያስፈልግም። ነገር ግን እውነት እንጂ ሐሰት ያልሆነው የእርሱ ቅባት ስለ ሁሉ ነገር እንደሚያስተምራችሁ ያም እውነት እንጂ ሐሰት እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ። እንግዲህ ልጆች ወይ እርሱ ሲገለጥ ድፍረት እንዲኖረን በሚመጣበትም ጊዜ በፊቱ እንዳናፍር በእርሱ ኑሩ። እርሱ ጻድቅ መሆኑን ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ ታውቃላችሁ ይላል። እንጸልይ። ቅዱስ አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በመካከላችን ስላለህ ቅዱሱ መንፈስህ እግዚአብሔር ሆይ እያጽናናን፣ እያደሰን፣ እያበረታን፣ እያነቃቃን ስላለ፣ እያስተማረን፣ እየመራን ስላለ እናመሰግንሃለን። አሁንም በቃል በኩል ለዚህ ጉባኤ ተናገር ጌታ መንፈስ ቅዱስ፣ አንተ ተናገር፣ አንተ ተገለጥ፣ አንተ አነጋግረው። ስለምትናገር እናመሰግንሃለን። በጌታ በኢየሱስ ስም አሜን። የምናገርበት ርዕሰ ጉዳይ ቅባቱ በአዲስ ፍጥረት ውስጥና በኩል የሚል ነው። ስለ ቅባቱ ነው ማለት ነው። ሲነበብ እንደሰማችሁት ክብር ለእግዚአብሔር ይሁን፣ አሜን። ሲነበብ እንደሰማችሁት ክፍሉ ስለ ቅባቱ ይናገራል። ቅባቱ የሚሰራው በአዲሱ ፍጥረት ውስጥ ነው። ቅባቱ የሚሰራው በእኛ ውስጥ ነው ማለት ነው። ቅባቱ በእኛ ውስጥ እንዴት ነው የሚሰራው? ቅባቱ በእኛ በኩል ደግሞ እንዴት ነው የሚሰራው የሚለውን ይህን ሁለት ሀሳብ በዚህ ክፍል ላይ ተመስርተን እናያለን ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ምን ይላል? ማንም በክርስቶስ ቢሆን፣ እስቲ በሉት አንድ ላይ፣ አሮጌው ነገር አልፏል፣ እነሆ ሁሉም